ዲኮሬሽን የሚወጣው አድርጉበታላችሁና አንደኛ መጀመሪያ እንግዲህ መነሻው ያለፋዝ ዝማሬ ሲጀመር እዚህ ላይ ከኪሳችን ምንም ፋክት አንመዝም እንዳለ እነሱ ከተናገሯቸው ነገሮች ነው የምንመጣው ይሄን ስንናገር ማለት ነውና የዛሬ 2 ዓመት አካባቢ ያለፋዝ ዝማሬን አናውንስ ያደረጉበት አንድ መግለጫ ነበር ዲያቆን ሄኖክ እንትን ያለው ማለት ነው እና ዛሬ የሚያነሳው ነገር ምንድነው ሰዎች ሄደው ሊያዩት ይችላሉ 2 ዓመት አካባቢ ሆነዋልና ወራል ተመልሰው ሊያዩት ይችላሉ ያነሳው ነገር ምንድነው ከስክሪፕቸር ጠቅሶ ይሄ የጠገበች ነፍስ የማር ወለላን ትንቃለች የሚል ቨርስ ይወስዳል ከዛ ይሄን ቨርስ ለምንድነው የሚጠቀመው ሰዎች ወደ ቤተክርስቲያን እንዳይመጡ ማለት በዓላትን መጥተው ቤተክርስቲያን እንዳያከብሩ ያደረጋቸውን ነገር ምን እንደሆነ ነው ዲያግኖስ እያደረገ ያለው አሁን ቅድም ካነሳውስ ነገር ያያያስኩት ነው ማለት ህመሙን ዲያግኖስ ያደረጉበት መንገድ ትክክል ነው ወይ ነው መጀመሪያ ዲል የምናደርገው እሱ ምንድነው ሰዎች ኮንሰርት የሚሄዱት ቤተክርስቲያን ውስጥ ኮንሰርት ውስጥ ያለውን አይነት ድምቀት ስላጡ ነው የሴንትራል ቴሲሱ የተናገረው ነገር ማለት ነው ስለዚህም ኮንሰርት ውስጥ የሚማረኩባቸውን ነገሮች ድምቀቱን ዲኮሩን በጥቅሉ ቫይቡን ማለት ነው ቤተክርስቲያን ብናመጣላችሁ ኮንሰርት ከመሄድ እናስቀራቸዋለን ጥቅል ሐሳቡ ማለት ነው ቪዲዮን ተመልሰው ሊያዩት ይችላሉ ጥቅል ሐሳቡ ይሄንን ነው የሚናገረው ዲያግኖስ ያደረገበት መንገድ ማለት ነው እዚህ ጋር የምናነሳው ነገር ምንድነው ሰዎች ኮንሰርት እንዲሄዱ ያደረጋቸው የሆነ ቫልዩ አለ እሱን ቫልዩ ቤተክርስቲያን ውስጥ እናምጣላቸው ነው ብቻኛው የሚቀየረው ነገር ኤክስተርናል የሆኑት ነገሮች ነው የሚቀየሩት ኮንሰርት ውስጥ የሆነ የሚለበሱ ልብሶች ክርስቲያናዊ ካልሆኑ እዚህ ልብሶቹን ክርስቲያናዊ እናደርጋቸዋለን ኮንሰርት ውስጥ ዘፈን ይዘፈናል ምናምን መጠጥ ይጠጣል እዚህ ግን መጠጥ አይጠጣም ልብሱ ለጭ ይሆናል የሚዘመረው ዘፈኑ ይቀርና መዝሙር ይሆናል ግን ሌላው ግን ኤቶሱ ኤሰንሱ እንዳለ የኮንሰርት ነው ማለት መሳቤተ ፖይንታችን ይሄ አሁን ቤተክርስቲያን ተሸፍኗል መድኃኒዓለም ብትሄዱ የካህናቱ የ6 ወር ደሞዝ የሚሆን ነው ለዲኮሬሽን የሚወጣው እንጦጦ ኪዳነ ምሕረት ብትሄዱ የለም የድሮ ድባብ የለም አበባው ምኑ ነጋዴው ኔትወርክ ፈጥሮ ሌላ ጉዳይ በቃ ያን የኮንሰርት መስፈርት አምጥተው ቤተክርስቲያኒቷ ላይ ነው የደፈደፉት የዚህን ሙሉ ቃለ መጠይቅ የዚህን ሙሉ እንትን በዘመድ ቲቪ ልክ መርሃ ግብሩ እንዳለቀ ትሰሙታላችሁ ማለት ነው